በከተማችን አዲስ አበባ ዘዴያቸውንና አይነታቸውን እየቀያየሩ የተለያዩ አሳዛኝ ወንጀሎች ይፈጸማሉ። ከሚፈጸሙ ወንጀሎች መካከል የተለያዩ ንብረቶችንና ጥቅሞችን አገኛለሁ በሚል ሰበብ የሰዎችን ሕይወት የሚያጠፉ ግለሰቦች እየተመለከትን እንገኛለን። እንደዚህ አይነት ወንጀሎችን የሚፈጽሙ ግለሰቦችን ፖሊስ ከማህበረሰቡ ጋር በመሆን የመያዝና የተዘረፉ ንብረቶችን በማስመለስ የግለሰቦችን እንባ የማበስ ስራዎች እየሰራ ይገኛል። የዛሬው ባለ ታሪካችን ስዩም ተካ ይባላል። የ25 ዓመት ወጣት ሲሆን የዕለት ጉርሱን ፍለጋ የተለያዩ የቀን ስራዎችን እየሰራ ራሱን የሚያስተዳድር የነገ ተስፋውን የተሻለ ለማድረግ የሚታትር ወጣት ነበር። ከመኪና ማጠብ ጀምሮ እዛ ከልጁ በጣም ታታሪ ልጅ ነው፣ የስራ ልጅ ነው እና መኪና ሲያጠብ ጀምሮ መኪና ያጥብልኝ ነበር። እዛ ጋር እኔ ሻይ ቡና ምስል ምንም ምስል ለስራም ስንቀሳቀስ ከዛ ጊዜ ጀምሮ አውቀዋለሁ ገና ልጅ እያለ። ከዛ በኋላ ያው መቀራረቡ ምኑም መጣ። መንጃ ፍቃድን እንዲያወጣ አደረግ ነው በወቅቱ። ከዛ በኋላ ደግሞ አንዳንድ እኔ አሁን ጉዳይ ማስፈጸም በሹፌርነት ያገለግል ነበር እኔ ጋር። የ25 ዓመት ወጣት ስዩም በጉዳይ ማስፈጸምና መኪና በማለማመድ ስራ ተቀጥሮ እየሰራ ይገኝ ነበር። እንደ ወትሮ ሁሉ ነሐሴ 25 ቀን 2017 ዓ.ም የዘውትር ስራውን የሚሰራበት በለሚኩራ ክፍለ ከተማ ወረዳ 10 ክልል ልዩ ቦታው አያት አደባባይ መኪናውን አቁሞ ለመለማመድ የሚመጡ ግለሰቦችን በመጠባበቅ ላይ እንደነበር፣ ከዛን ቀን ጀምሮ ስልኩም ዝግ እንደሆነባቸው ስማቸውና ምስላቸው እንዲታይ ፈቃደኛ ያልሆኑት ቀጥረው የሚያሰሩት የመኪናው ባለቤት ይገልጻሉ። ንብረትነቷ የኔ የሆነችውን የቪትስ መኪና በተለምዶ ቪትስ የምንላትን መኪና እሷን እንደተለመደው ለስራ ይዞ ወጥቶ ነበርና ጠዋት ላይ ነው ከኔ ጋር የተገናኘ ነው ይዟት የወጣው መኪናውን። ከዛ በኋላ ግን ስልኩም ምኑም ከነሐሴ 25 ማለት ነው አይሰራም። አለመስራቱን በእርግጥ የራሳቸው ጓደኞች ናቸው የነገሩኝ። እኔ ኔክስት ዳይ ነው የማውቀው። ግን የዛን ቀን መኪና ይዞ እንደወጣ ከዛ ያን የሆኑ ልጆች ጭኗቸው እንደሄደ እነኛ ልጆችም ደግሞ መንጃ ፍቃድ ያላቸው እንደዚህ አሰልጥነን ብለውት ይዟቸው እንደሄደ መረጃው አለኝ። የወጣቱ ከነተሽከርካሪው መጥፋት ያሳሰባቸው የቅርብ ቤተሰቦቹና ጓደኞቹ ይገኝበታል የተባለ ቦታ ሁሉ ቢፈልጉት ሊያገኙት አልቻሉም። ከዚህ በፊት ስዩም ሲሰራበት የነበረውን ተሽከርካሪ ተወስዶበት የነበረ ሲሆን በፖሊስ ብርቱ ትብብር ተይዞለት እንደነበር፣ አሁንም ተመሳሳይ ነገር ገጥሞት ይሆናል የሚል ግምት እንደነበራቸው የመኪናው ባለንብረት ይገልጻሉ። ከዚህ በፊት ኬዝ አለበት እንደዚህ መኪና ሌላ ቦታ ላይ መኪና ይዞ ጠፍቶበት ግን እንደዚሁ አግኝተንለታል። ጉዳትም ሳይደርስበት ምን ሳይልበት ገፍትሮት ጥሎት ነው የሄደው። ያኛው መኪናው ሊገኝ ይችላል። ይሄኛውም ተመሳሳይ ሲሆን ግን ስልኩም ዘጋብኝ። ስሞክረው ተደጋጋሚ አይሰራም። መኪናው እየተንቀሳቀሰ አይቼዋለሁኝ እና ስራ ወጥቶ ነው በቃ እየሰራ ነው ብዬ ነው ያሰብኩኝ። እንደዚህ ይሆናል ብዬ በፍጹም አላሰብኩኝም እኔ። መጨረሻ ላይ ግን ይሄ ነገር ሲደጋገም ጓደኞቹንም እዛ ጋር ያሉት ሌሎች ባልደረቦችንም ስጠይቅ ምንም ምላሽ ሳጣ በ26 ቀጥታ እኔ መኪናው ያለበት ቦታ ላይ ሞተሩን በማጥፋት ሄጃለሁ። ሄጄ እኔ ያደረኩትኝ እነሱ ፖሊሶቹንም ጠየቅኳቸው። ሲቪል ነኝ እኔ ግን ሲቪልም በሆን ቢያንስ ከማንሳቴ በፊት ያለብኝን ነገሮች አድርጌያለሁ። ጂፒኤስ ስለነበረ ኦፍ አድርጌው እኔ ስደርስ እነሱ ደግሞ እንመጣለን እምቢ ብሎናል ብለው ጥለው እንደሄዱ ነው። መሪብ ለሚኩራ ፖሊስ ጣቢያ ሄደን ሰው ጠፍቶብን ነበር ብለን አመለከት ነው እና ስልኩ መኪና ስለተወሰደበት መኪና የተገኘበት 22 ነበር። 22 ጨፈራ ቤት ፊት ለፊት በጂፒኤስ ነበር ባለቤቱ ያገኘው መኪናው ቆሞ መኪናው የተገኘው። መኪና ስለተወሰደበት ደንግጦ ስልኩ ዘይቶ የጠፋ መስሎ ነበር። የኛም ማለት ነው ያሰምነው ራሱ መኪና ከዚህ በፊትም ተወስዶ የዛሬ ዓመት ስለተወሰደበት ልክ እንደዛው ሊወስዱበት ሙከራ ያደረጉ መስሎ ስልኩ እየዘጋ መስሎ ነበር። ይሄ ብናፈላልግ ልናገኝ አልቻል። ከዛ ካራማራ ፖሊስ ጣቢያ ሄደን እዛም መኪና ቆሞ ከተገኘበት ዛይዴን እንዴ ያፈላልጉልኝ። ተሽከርካሪው ሲገኝ አሽከርካሪው ስዩምን ግን የበላው ጅብ አልጮ ብሏል። ቤተሰቦቹ፣ ጓደኞቹ ሁሉ ተጨንቀዋል። ይገኛል የተባለበት ቦታ ሁሉ ሊያገኙት ባለመቻላቸው ለፖሊስ ሪፖርት አደረጉ። ትናንትና እንደወጣ ስዩም አልገባም ነበር፣ ስልኩም አይሰራም። እስኪ ምናልባት ክፍለ ሀገር ሄዶ ከሆነ ወደ ክፍለ ሀገር ደውሌ አረጋግጥልኝ ወይስ አንተ ጋር መጣ ብሎኝ ነበር። እኔ ጋር አልመጣም አልኩ ደውሎልኝ በ26 ማለት ከምሽቱ ወደ 5 ሰዓት አካባቢ እና ብንፈልግ ልናገኛል።
ስዩም መኪናው ሲጠፋበት ደንግጦ ተደብቆ ይሆናል ስልኩን ዘግቶ የጠፋው ብለው ያሰቡት የተሽከርካሪው ባለቤት ዘወትር ተሽከርካሪው ለስራ የሚቆምበት አያት አደባባይ መኪናውን በማቆም አይቶ ይመጣል ብለው አስበው ነበር። ሁልጊዜ እሱ የሚያቆምበት ቦታ ላይ አያት ላይ አደባባይ ይባላል በተለምዶ እዛ ጋር ነው ያቆምኩለት መኪናውን። ምን አድርጎ እንዲመጣ ነው? እኔ ጠፍቶ ከሆነ ተደብቆ ከሆነ አይቶት እንዲመጣ ልክ እንደባለፈው ችግር ከሆነ መኪናው ተገኝቷል አትረበሽ ና። ምክንያቱም እምነት ማጉደል ብለው ከዚህ በፊት ታስሮ ስለነበረ ይጠፋ ይችላል የሚል ግምት ነው የነበረኝ እኔ። ስለዚህ ወደ ክፍለ ሀገር ሆኖ ሊሆን ይችላል፣ ቤተሰብ ጋር ሆኖ ሊሆን ይችላል። እንዲመጣ ግን እንዲነግሩት ጓደኞቹ ምንም አደባባይ ላይ ያቆምለት ነው የሄድኩት። ያ በሆነበት ሰዓት ላይ ግን ለቤተሰቦቹም አሳውቅ ያለው ደውዬ ተያዥ አለ። እነሱም ደግሞ እየፈለጉ መኪናውን እዛ ጋር ያገኛሉ። እኔ ድጋሚ አሁንም ካራማራ ፖሊስ ጣቢያ ይሄ ልጁ ስላልተገኘ 24 ሰዓት ሞልቶ ስላለፈ ኦልሬዲ እንዴት እናድርግ የሚለውን እያመለከትኩ ነበረ። እነሱ ቴክኖሎጂውም ስለረዳ ያለበትን የሄደበትን ከፖሊስ ጋር ሆነን የማፈላለግን ስራ ነው የሰራነው። ጥቆማ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ ክፍል የደረሰውን ጥቆማና አቤቱታ መነሻ በማድረግ የምርመራ ቡድኑ ወደ ስፍራው አመራ። ከቀኑ 11 ሰዓት በቦሌ ክፍለ ከተማ ወረዳ 11 ክልል ልዩ ቦታ ወይናምባ ማርያም ከሚባለው አካባቢ የለሚ ኢንዱስትሪ ከሚባለው አካባቢ የቆሻሻ ማስወገጃ ቱቦ ውስጥ 2 እጆቹን በሲባጎ ገመድ ታስሮ ወደ ቱቦ ውስጥ ተጥሎ ነው የተገኘው። በሰዓቱም አስክሬኑ ሲገኝ ፊቱ ተቀይሮ አብጦ አስክሬኑ እዛ ውስጥ ቱቦ ውስጥ ኮሲቶ መሸፈኛ አለ። እሱ ተነስቶ ነው ወደ ውስጥ ጭንቅላቱ እንዲገባ ተደርጎ እግሩ ወደ ኋላ ተደርጎ የተገኘው። ለስራ የወጣው ግለሰብ ህይወቱ አልፎ በመገኘቱ ፖሊስ የዚህን ወጣት ህይወት ማናጠፋው ምክንያታቸውስ ምን ይሆን የሚለውን የክትትልና ኦፕሬሽን ክፍሉና የምርመራ ቡድኑ በመቀናጀት ማስረጃ የማሰባሰብ ስራ ጀመሩ። አንድ የሚለማመድ ልጅ አለ፣ ለምን እሱን ጠርተነው አይነዳም ሲሉት ሟችም እውነት የሚለማመድ መስሎት አምኗቸው እሺ ይምጣ ብለውት ወደ ሀያት 49 እሱ አባሪያቸው ወዳለበት ይዘው ከሄዱ በኋላ እሱን እንዲገባ ካደረጉ በኋላ ምሽት 12:40 ነው ይሄ አባሪያቸው እንዲገባ ያደረጉት። እስከ 1 ሰዓት እንዲቆይላቸው እሱና ሌሎች በተደጋጋሚ ጊዜ እንዳና ብሩን እንከፍላለን በማለት ሰዓቱን ከገፉት በኋላ ምሽት 1 ሰዓት አካባቢ በኋላ መጨረሻ ላይ የገባው ሶስተኛ አባሪያቸው በተሳፋሪ ጋቢና ወንበር ከኋላ በኩል ስለነበረና በወንበሩ መካከል እኔ መኪናውን ቀስ እያረኩ በምነዳበት ሰዓት ላይ አንተ ለሱ ንገረው በቀኝ እጅ ንካው እና በዛን ሰዓት ድርጊቱን መፈጸም ትጀምራላችሁ የሚል ኮድ ተሰጣጡ። መኪናውን ቀስ እያረገ በሚነዳበት ሰዓት ላይ ከኋላ ከተሳፋሪ ጋር ወንበር ላይ ተቀምጦ የነበረው አባሪው ከኋላ በኩል የነበረውም ተጠርጣሪ ሟችን አንገቱን በቀኝ እጁ ከወንበሩ ጋር አጣብቆ ሲይዘው ሟች በሚፈራገጥበት ሰዓት ላይ ድምጽ የድረሱ ድምጽ ሲያሰማ ይሄኛው አብሮት የተቀመጠው ሶስተኛው ተጠርጣሪ ሟችን አፉን አፍኖ ጭንቅላቱን በእጁ በመዳፉ ሲይዘው ሟችም ራሱን በሚስትበት ሰዓት ላይ ከጋቢና ከተሳፋሪ ወንበር ወደ ኋላ በወንበሮች መካከል አምጥተውት ኋላ ላይ ለ3 አስቀምጠውት እያለ ሟች በዛው ህይወቱ ያልፋል። ሟችን አስክሬን ለመጣል የሚጥሉበት ቦታ ላይ እያፈላለጉ በነበረበት ሰዓት ላይ ወደ ኮየ ፈጬ አቅጣጫ ይዘው ይሄዳሉ። እዛ ሲደርሱም የሚጥሉበት ቦታ ሲያጡ እንደገና ተመልሰው ወደ ጎሮ ለሚ ኢንዱስትሪ አይሲቲ ፓርክ አካባቢ የቆሻሻ ማስወገጃ የሽንት ቤት ቱቦ የሚወርድበት ነበረ። እሱም ቦታ ሲያገኙ መኪናውን ያቆሙና ሟችን እጁን እንዳሰሩት ቱቦ ማስወገጃው ኮስቲቱን አንስተው እዛ ውስጥ ጭንቅላቱን ወደ ውስጥ አስገብተው እግሩን ወደ ኋላ አድርገው እንዲገባ ያደርጉታል። አንድ የወንጀል ድርጊት ፈጽሞ ከህግና ከማህበረሰብ ማምለጥ አይቻልምና ይህንን የወንጀል ድርጊት ፈጽመው የተሰወሩ ግለሰቦችን ፖሊስ ባደረገው ጥረት በወንጀሉ የተጠረጠሩትን በቁጥጥር ስር አዋለ። ማስረጃ የማሰባሰብ ስራ እየቀጠልን እያለኛ በቀን 16 አንደኛ ወር 2018 ዓ.ም የተለዩትን ተጠርጣሪዎች ቦሌ አራብሳ አካባቢ ከብሔራዊ ደህንነት ጋር በመቀናጀት በሚሰጠን መረጃ መሰረት ሌት ተቀን ጥረት በማድረግ ተጠርጣሪዎችን የመያዝ ስራ ሰራን። ሰው የለፋበትንና የደከመበትን ለመውሰድና ለመንጠቅ በአቋራጭ ለመበልጸግ በማሰብ ይህንን ሟች ቀድመው ስለሱ በማጥናትና የዘረፉትን ንብረት የሚገዛቸው ሰው ጭምር አመቻችተው ነበር። መጀመሪያ ላይ ቀድመው ያመቻቿቸው መኪና የሚገዙ 2 ግለሰቦች ነበሩ። እነሱ ጋር ሲደዋወሉ መኪናውን ይዘናል ውሰድልን በሚሉበት ሰዓት ላይ
ዋጋ እንደገና በፊት ተነጋግረው የነበረውን አንድ መኪና ሲይዙ 500 ሺህ ብር ነበር የተነጋገሩት። መኪናውን በሚጠይቁበት ሰዓት ላይ 500 ሺህ ብር አያዋጣም፣ በዛ ላይ ደግሞ ህይወት የጠፋበት መኪና ምናልባት ሊደረስብን ስለሚችል በሚል ሳይስማሙ ይቀራሉ። ሳይስማሙ በሚቀሩበት ሰዓት ላይ በቀን 26/12/2017 ዓ.ም ወደ መርካቶ መኪና የሚያርድ ሰው ፍለጋ ይዘው ይሄዳሉ። እዛም ይዘው በሚሄዱበት ሰዓት ላይ መኪና የሚያርዱ ሰዎች ማግኘትና መገናኘት ስላልቻሉ መልሰው ወደ 22 ይዘውት ይሄዳሉ። መኪናውን እዛው 22 ይዘውበት በሄዱ ነው የግል ተበዳይ ጂፒኤሱን ተከታትሎ እንዲቆም ያደረገባቸው። ተጠርጣሪ ግለሰቦችን ፖሊስ በቁጥጥር ስር ካዋላቸው በኋላ ባደረገው ምርመራ የወንጀል ድርጊቱን እንዴት እንደፈጸሙ መርተው ያሳዩ ሲሆን የኛም የዝግጅት ክፍል ከተጠርጣሪ ግለሰቦቹ ጋር ባደረገው ቆይታ ወንጀሉን እንዴት እንደፈጸሙ ገልጸዋል። የወንጀል ድርጊቱ ከመጀመሪያ ያደረግነው ጎሮ ላይ መኪና ቀምተን የሚገዛን ሰው አላሉ። ከዛ ተመካከር ካበቃን ወደ ሳምንት ምናምን አካባቢ ለማጅ መኪና አለ ይዘነው እንመጣለን። ከዛ ደረስነው ለማጅ መስለን መተን ከደረስነው በኋላ ተምንም ብለን አባብለን እንቀማዋለን ተባባልና ከዛ ወደ አያት ሄዱ። አያት ሄዱ ወደ 9-10 ሰዓት አካባቢ ይሆናል። ከዛ ከሄዱ በኋላ ደወሉልኝ። ስንደውልለት ትመጣለህ ገብርኤል አካባቢ ትጠብቀናለህ አሉ። ልክ እንዳሉት ሄዱ። ደወሉልኝ። ወጥቼ ገብርኤል ላይ ጠበቅኳቸው። እዛ ገባው ገብቼ ወደ ታንከር ሄድን። ከታንከር ተመልሰን ወደ ሰፈራ፣ ከሰፈራ ተመልሰን ወደ ቄርቆስ፣ ከቄርቆስ ወጥተን ወደ 49 ሄደን ተመልሰን መጣን ሰፈራ። ሰውየውን ያዝነው ማለት ነው። እዛ ሰውየው ያው በአጋጣሚ ሲታገልን አረፈ። ሰፈራ ላይ ጣል ነው። እኛ ገንዘብ ነበር የፈለግነው። ስለዚህ ግን ልጁ ድንገት ከአቅማችን በላይ ሲሆን ነው እኛም ለልጁ ሌላ ነገር እኛ ከሚጎዳን እኛ እንጉዳው ብለን ይወሰን ነው። እኔ ያስኩት መኪና መጨረሻ ታይም ሲይዘው ታደሉ አነቀው ሽፍቱ ሳበው። ከዛ ልጁ ሙተዋል አልሞተም ስል አለ አሉኝ መጀመሪያ። ከዛ በኋላ ግን ሙተዋል። እኔ ራሴ ኮንፊዝ ሆንኩ ማለት ነው። ስለዚህ ይህን ነገር ሲፈጸም በቃ ወደዚህ እንሄድ እያሉ እነሱ በሚወሩኝ መንገድ እየሄድኩ ከዛ እዚህ እንጥለዋለን አሉ። ሟች ስዩም በዚህ በሚሰራው ስራ ቤተሰቦቹን የሚያግዝና ብዙ ራዕይ የነበረው ልጅ ነበር። ጥሩ ህይወቱ ተስተካከለበት። ከዛ በኋላ የምሰማው ነገር በጣም ጥሩ ነው። እናቱን መርዳት፣ ሌላም እንደዚህ ህይወት በትዳር አድርጎ ለመኖር ብዙ ተስፋ የነበረው ልጅ ነው። በህይወቴ እኔ ሌላ ምን ሆነ በማለፉ ራሱ እኔ ለኔ ኬሪየር በምን ሆነብኝ ብዬ እግዚአብሔርን እስክጠይቅ ድረስ ድንገት ስላጣ ነው እንደሚመለስ እንጂ እግዚአብሔር ምስክሬ ነው። እንትና አይመስለን በቃ በዛ ሚቀር አይመስለኝም። አሁን ባለፈው ሀቢልና የሱ ሰዓት እሱ ያቃል ቁጥሩ ተገኘ አለው። በዛ ሀቢል ራሱ አላመንኩም። በቃ የሌላ ሰው ቢሆንስ እንደዚህ ያልኩ እኮ ነው። እናቱስ እንዴት ትሆናለች? አባቱ እንዴት ይሆናል? በየቀን ደውላ የጨቀጨቀን ልጅ እንዴት ሆናል? በቃ አንዴ ቀብረሹ አይደለ ተይዩ በቃ አልቻለችም። እሷ ሞት አፋፍ ላይ ናት። እግዚአብሔር ምስክሬ ነው። ትላንት ደውለን ዛሬ መምጣቱ ሀቀታት። ሟች ገና በለጋ እድሜው ህይወቱ በማለፉ ማዘናቸውንና በወንጀሉ የተጠረጠሩ ግለሰቦችን ፖሊስ በአጭር ጊዜ ውስጥ በመያዙ መደሰታቸውን ገልጸዋል። በጣም ደስ ይላል። የማንም ወሮ በለ ሰርቶ ይቀየራሉ ብሎ የሚለፋ ህጻን ልጅ ላይ እንደዚህ አይነት ድርጊት ማድረጋቸው በመገኘታቸው ደስ ብሎናል። በጣም ምስጋና ትልቅ ምስጋና አለን ለአዲስ አበባ ፖሊስ ኮሚሽን። በእናንተ ምክንያት እንጂ ሬሳም አይገኝም ነበር። አይተዋል። ቤተሰብ ባለቤት ሄዶ አይተዋል። የተጣላ ቦታ እንደዚህ የሚደረግ ሰው ከላይ አሁን የሆነ ጫካ ቢጥሉም ሰው ያል በተጠርጣሪ ግለሰቦቹ ላይ የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል ለመላክ በዝግጅት ላይ መሆናቸውን ከምርመራ ክፍሉ ያገኘነው መረጃ ያመላክታል። ሰው ደክሞ ያፈራውን ሀብትና ንብረት በጉልበትና በኃይል ጉዳት በማድረስና የሰው ሕይወት በማጥፋት መዝረፍና ለራስ ለማድረግ መጣር በየትኛውም ሃይማኖት የማይፈቀድ በሕግ ደግሞ የወንጀል ተጠያቂነት እንዳለው መዘንጋት የለብንም።